ሃይ ሌዲስ ለሴቶች የሚጠቅም ጥሩ ኦፖርቹኒቲ ይዤላችሁ መጥቻለሁ። የራስሽ ቢዝነስ አለሽ ወይም ደግሞ ቢዝነስ ለመስራት ትፈልጊያለሽ? ግሪን ራይስ ኢስት አፍሪካ ከማስተር ካርድ ፋውንዴሽን ጋር በመተባበር በጣም አሪፍ የሆነ ስልጠና ይዞ መጥቷል። ይህ ስልጠና ለ6 ወር ሲሆን ኢትስ ፎር ፍሪ ውመን ሊደርሺፕ ላይ እና ውመን ኢንተርፕረነርሺፕ ላይ ዩዝንም አካቶ ነው ስልጠናው ፎከስ የሚያደርገው። እስፔሻሊ ቢዝነስ ካለሽ ወይም ደግሞ በጣም ግሪን የሆነ ቢዝነስ አካባቢን የማይበክል ቢዝነስ ለመስራት አስፓየር የምታደርጊ ከሆነ ዚስ ኦፖርቹኒቲ ኢዝ ፎር ዩ። ምዝገባው ሜይ 11 2026 ላይ ያበቃል። ዶንት ሚስ ዚስ ኦፖርቹኒቲ። በጣም የቢዝነስ ፍላጎት ካለሽ ወይም ደግሞ ቢዝነስ ላይ እየሰራሽ ከሆነ ስፔሻሊ የምትሰሪው ቢዝነስ ደግሞ ግሪን ጆብ ከሆነ ዚስ ኦፖርቹኒቲ እንዲያመልጥሽ አይገባም። ስልጠናው እንደነገርኩሽ የ6 ወር ነው። ኢትስ ሙሉ ለሙሉ ዲጂታል ነው። ግን በ6 ወር ጊዜ ውስጥ 2 ቀን ብቻ ፊዚካል ትሬኒንግ ይኖረዋል። ወይ ኬንያ ወይ ናይጄሪያ ላይ ሊሆን ይችላል ትሬኒንጉ ማለት ነው። ከዚህ ስልጠና ምንድነው የማገኘው ብለሽ ከጠየቅሽኝ፣ አንደኛ ቢዝነስሽን ታሳድጊያለሽ። ቢዝነስ ካልጀመርሽ ደግሞ ጥሩ አድርገሽ በጣም ኖሌጅ ቤዝድ የሆነ ቢዝነስ እውቀት ጋር የሆነ ቢዝነስ ኢስታብሊሽ እንድታደርጊ ያደርግሻል። ሁለተኛው ደግሞ በጣም አሪፉ ደግሞ ኦፖርቹኒቲ ምንድነው ከተለያዩ አንቺን መሰል ኢንተርፕረነሮች ጋር ኮኔክሽን ይፈጥርልሻል፣ ሊንክ ይፈጥርልሻል ማለት ነው። ከዚህ በተጨማሪ ደግሞ ፕሮግራሙ ቀጣይነት ስላለ ውስጡ በጣም ብዙ ፓኬጆች አሉ። ግራንት ወይም ደግሞ ገንዘብ የማግኘት እድል፣ እንደገና ደግሞ ኔትወርክ የማድረግና ጆይንትሊ ቢዝነሶችን ልታካሄድበት የምትችያቸው ብዙ መድረኮች ይመቻቻሉ ማለት ነው። ስለዚህ አንድ ይሄኛው ፕሮግራም ላይ ከገባሽ ሌሎች ተጨማሪ ተመሳሳይ ፕሮግራሞች ውስጥ ጆይን የማድረግ ኦፖርቹኒቲ ይኖርሻል ማለት ነው። አፕላይ የምታደርጊበትን ሊንክ ኮሜንት ሴክሽን ላይ አስቀምጥልሻለሁ። ክሊር ያልሆነልሽ አፕላይ ስታደርጊ ያልገባሽ ነገር ካለ ጀስት ኮሚኒኬት ማድረግ ትችያለሽ። እዚህ ሌዲስ ይሄ እናንተ ሴፍ ስፔስ ነው። ፕሊስ ኢንተራክት አድርጉ። ሪስፖንድ አደርጋለሁ።